ሃይ ኮሌስትሮል በሰውነታችን ውስጥ ሲኖር እንዴት ነው ማኔጅ ማድረግ የምንችለው? ኮሌስትሮል በሰውነታችን ውስጥ ሲበዛ መጥፎ ኮሌስትሮል በሰውነታችን ውስጥ ሲበዛ አርተሪያችን ግድግዳ ውስጥ የቢውልድ የመሆን አርተሪያችንን የማጥበብ እስከ መዘጋት ድረስ የሚያደርስ እንደሆነ ባለፈው አይተናል። ዛሬ ደግሞ እንዴት ነው ማኔጅ ማድረግ የምንችለው የሚለውን እናያለን። ከዛ ውስጥ ላይፍ ስታይል ቼንጅ፣ ዌይት ማኔጅመንት፣ ኤክሰርሳይዝ፣ ኩዊት ስሞኪንግ፣ ሊሚት አልኮሆል፣ ሊሚት ሹገር፣ ኢንክሪዝ ሄልዚ አክቲቪቲ። እነዚህ ኮሌስትሮልን እንዳይባባስ ለማድረግ ወይም ደግሞ እንዲቀንስ ለማድረግ የሚረዱን ነገሮች ናቸው ማለት ነው። ሄልዚ ዳይት በጣም ያስፈልጋል። አመጋገባችን ጤነኛ አመጋገብ መሆን አለበት። ፋት ካላቸው ምግቦች መቆጠብ ይጠበቅብናል። ኤኒ ሳቹሬትድ ፋት ከእንስሳት የሚገኝ ምግብ ሁሉ ሳቹሬትድ ፋት ስላለው የአኒማል ፕሮዳክትን ማስወገድ ይጠበቅብናል። ምክንያቱም ሰውነታችን በዛ ከአኒማል ፕሮዳክት ከሚገኘው ከሳቹሬትድ ፋት ከኤልዲኤል ስለሆነ ሃይ ኮሌስትሮል የያዘን በዛ ላይ እኛ ደግሞ ከጨመርንበት ህይወታችን ላይ አደጋ ስለሚሆን ሳቹሬትድ ፋትን ማስወገድ አቮይድ ማድረግ ይጠበቅብናል ማለት ነው። ሳቹሬትድ ፋት እንዳልኳችሁ ከአኒማል ፕሮዳክት የሚገኝ ስለሆነ እንደ ስጋ፣ እንደ ቅቤ፣ እንቁላል የመሳሰሉት ስለሆነ ከእንስሳት የምናገኘውን ፋት ማስወገድ ይጠበቅብናል። የኮሌስትሮል ታማሚዎች ስንሆን ማለት ነው። ባንሆንም መመጠን፣ ባንሆንም ሊሚት ማድረግ፣ ባንሆንም ለአምሮት ያክል ለአይነት ያክል መመገብ ይጠበቅብናል። ምክንያቱም እያንዳንዳችን ስለማናቀው ውስጣችንን ስለማናቀው ዛሬ ችግር ሳይመጣብን በፊት መጠንቀቅ ይጠቅመናል። ፍሩት መብላት፣ ቬጂቴብል መብላት፣ ሆል ግሬን የሆኑ ሲዶችን መጠቀም፣ ፕሮቲን ያላቸው ምግቦችን መጠቀም እንደ አጃ፣ ገብስ፣ ቢንስ፣ እንደ ቦሎቄ፣ አተር፣ ምስር እንደዛ አይነት ነገሮች ፕላንት ውጤቶች ሄልዚ ስለሆኑ እነሱን አዘውትረን መጠቀም ይኖርብናል ማለት ነው። ዌይታችንን ማኔጅ ማድረግ፣ ዌይት ካለን ዌይታችንን መቀነስ በጣም ኢምፖርታንት ነው። ዌይታችን በጨመረ ቁጥር መጥፎ ኮሌስትሮላችን እየጨመረ ነው የሚሄደው፣ ጥሩ ኮሌስትሮላችን ደግሞ እየወረደ ነው የሚሄደው። ክብደት ካለን ክብደታችንን መቀነስ ይጠበቅብናል ማለት ነው። ስሞኪንግ ባድ ኮሌስትሮላችንን ኢንክሪዝ ያደርጋል። we have to ማቆም አለብን። የምናጨስ ከሆነ የምናጨሰውን ማቆም አለብን ማለት ነው። ካልበለዚያ እያባባሰብን ነው የሚሄደው። አልኮሆል እንደዛው መቆም አለበት። እሱም ለባድ ኮሌስትሮል አስተዋጽኦ አለው። ስኳር በራሱ ኮሌስትሮል የለውም፣ ግን በሊቨራችን ውስጥ ኤልዲኤል እንዲመረት ኤችዲኤል ደግሞ እንዲቀንስ አስተዋጽኦ ያደርጋል። ሊቨራችንን ላይ ፕሬሸር ያደርጋል ሞር ኤልዲኤል እንዲመረት።
ሌስ ኤችዲኤል እንዲመረት ማለት ነው። ሶ እንደገና ደግሞ ሊቨራችን ኤክሰስ ሹገር በሰውነታችን ውስጥ ሲኖር ምን ያደርገዋል? ወደ ትራይግላይሰራይድ ቀይሮ ስቶርድ ያደርገዋል። ትራይግላይሰራይድ ለሰውነታችን የሚጠቅም የፋት አይነት አይደለም። ሰውነታችን ውስጥ በአርተሪያችን ውስጥ ሄዶ ልክ እንደ ኤችዲኤል ሰውነታችን አርተሪያችን ውስጥ ስቶርድ የሚሆን የፋት አይነት ነው። ሶ በዚህ አይነት ሁኔታ ራሳችንን መጠበቅ፣ አመጋገባችንን ማስተካከል፣ ሩቲን ኤክሰርሳይዝ ማድረግ፣ ዴይ ቱ ዴይ ሞኒተር ማድረግ ይጠበቅብናል። ፊሊንጋችንን ማዳመጥ ይጠበቅብናል። ሶ እንዳልኳችሁ የቅቤ የስጋ መጠን መቀነስ፣ የእንቁላል መጠንን መቀነስ፣ በጣም ከሳቹሬትድ ፋት ከሆኑ መጠንቀቅ ያስፈልገናል ማለት ነው። ከዚህ በተረፈ ምንድነው የሚሆነው? ሜዲኬሽን በዚህ ማኔጅ ማድረግ ካልቻልን፣ በአመጋገባችን በላይፍ ስታይላችን ማኔጅ ማድረግ የማንችልበት ደረጃ ከሆነ ስታቲን የሚባሉ መድኃኒቶች ይታዘዛሉ። እነዛ መድኃኒቶች ምንድነው የሚያደርጉት? በሊቨራችን ውስጥ ኮሌስትሮል እንዳይመነጭ ብላክ ያደርጋሉ። ሶ ሊቨራችን ኮሌስትሮል ማመንጨቱን ምን ይሆናል ማለት ነው? ያቆማል። ብላክ ተደርጓል። እንዳያመነጭ ተደርጓል። ሳያመነጭ ሲቀር የሚመጣው ችግር ምንድን ነው? እንግዲህ ኮሌስትሮል ብዙ ጥቅም እንዳለው ባለፈው አይተናል። ይሄ ከኮሌስትሮል የምናገኘው ጥቅም እዚህ ጋር አሁን ሊቀርብን ነው ማለት ነው። መድኃኒቶቹን ስንወስድ መድኃኒቶቹ መወሰድ አለባቸው። ኦፍ ኮርስ መድኃኒቶቹ መወሰድ አለባቸው። ካለበለዛ ወደ ሀርት አታክ ምን እናደርጋለን ማለት ነው? ሊድ እናደርጋለን። ሶ ያ እንዳይሆን የታዘዘልንን መድኃኒት መውሰድ ግድ ይለናል። መድኃኒቱን ስንወስድ ግን የሚመጣውን ሳይድ ኢፌክት ማወቅ ደግሞ ይጠቅማል፣ ጥቅም አለው። ሶ መድኃኒቶቹ ኮሌስትሮል እንዳይመረት ካደረጉ የኮሌስትሮል መጠን በሰውነታችን ውስጥ ሲቀንስ ምንድነው ማለት ነው? ሊቨር ደግሞ ኮሌስትሮልን ተጠቅሞ ነው ባይል ማምረት የሚችለው። ሶ ሊቨር ባይል ኮሌስትሮል የማያመርት ከሆነ the same time ባይል አያመርትም ማለት ነው። ባይል የማይመረት ከሆነ ደግሞ በሊቨራችን ውስጥ ፋት ዳይጀሽን የለም ማለት ነው። ሶ የኮሌስትሮል መድኃኒት የሚወስድ ሰው ፋት ሊሚቴሽን ያስፈልገዋል። እንዳልኳችሁ ከላይ እንዳልኳችሁ አጠቃላይ ሳቹሬትድ ፋት ኮሌስትሮል ላለበት ሰው አይመከርም። ፍጹም መንካት ራሱ አይመከርም። ሶ አሁን ሊቨራችን ውስጥ ኮሌስትሮል የለም፣ ሊቨራችን ውስጥ ባይል የለም፣ ወይም ደግሞ በጣም ትንሽ ባይል ነው የሚኖረው። ሶ ባይል ከሌለ ደግሞ ፋት ፕሮዲውስ ዳይጀስት አይሆንም። ሶ ኖ ባይል ኦር ሎው ባይል ሊሚት ፋት ዳይጀሽን ኤንድ ኒውትሪሽን አብዞርፕሽን። ሶ ኖ ፋት ዳይጀሽን ከሆነ በሰውነታችን ውስጥ ኖ ፋት ዳይጀሽን ከሆነ ፋት ሰውነታችን ውስጥ ፋት ሆዳችን ውስጥ እንደ ድንጋይ ጠጥሮ ቁጭ ይላል። ሶ በዛን ጊዜ ኢንዳይጀሽን ይፈጠራል። ፋት ኢንዳይጀሽን ይፈጠራል። ማቅለሽለሽ ይኖራል። ሆዳችን ይነፋል። ሆዳችንን ያመናል። እንደ ቁርጠት አድርጎ ያመናል። የስቱላችን ይቀየራል። አሁን ሽንት ቤት ስንሄድ ሽንት ቤት ስንቀመጥ በጣም ስቲኪ የሆነ
እና በጣም መጥፎ ሽታ ያለው ስቱል ነው ዌስት የምናደርገው ማለት ነው። ሶ ምንድነው ዳይጀሽን የፋት ዳይጀሽን ስለሌለ ይሄ ኮንዲሽን የሚፈጠረው ባይል ስለሌለ ፋት ዳይጀሽን ስለሌለ ነው ማለት ነው። ሶ ባይል በጣም ኢሴንሻል ነው for absorption and fat digestion. So like fat soluble vitamins በባይል ነው አብዞርብድ የሚሆኑት። ሶ እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ኬ የመሳሰሉት ምንድነው የሚሆኑት ማለት ነው? ባይል ስለሌለ አብዞርብ አይደረጉም፣ ሰውነታችን አይጠቀማቸውም። ሰውነታችን የቫይታሚን ኤ፣ የቫይታሚን ዲ፣ ኢ እና ኬ ዲፊሸንሲ ይይዘናል ማለት ነው። ሶ ቫይታሚን ብንወስድም አብዞርፕሽን ከሌለ ምንድነው የምንሆነው? የቫይታሚኑ ዲፊሸንሲ ፋት ሶሉብል የሆኑ ቫይታሚኖች ዲፊሸንሲ ይዘናል ማለት ነው። ምክንያቱም ባይል ፋትን ብሬክዳውን አድርጎ ለሰውነታችን ስለማያቀርብ ፋት ዌስት እየሆነ በሰውነታችን ውስጥ ሲል አሁን ይሆናል ማለት ነው። በፋት አብዞርብ የሚደረጉ ቫይታሚኖችም አብዞርብ አይደረጉም ማለት ነው። ሶ በዚህ ሰዓት የነዚህ ቫይታሚኖች ዲፊሸንሲ ይኖረናል። የቦን ሉዝ ይመጣል፣ ቦን መሳሳት ይመጣል፣ ሰውነታችን የመድረቅ ስኪናችን የመድረቅ ይመጣል፣ የማየት ፕሮብሌም ይመጣብናል፣ ኮንስቲፔሽን እንዳልኳችሁ ድርቀት ይመጣል። ሶ ምክንያቱም ይሄ ድርቀት ሊመጣብን የሚችለው ምንድነው? ባይል ናቹራል ላክሴቲቭ ነው። ባይል አክት ላይክ ናቹራል ላክሴቲቭ። ሶ ስቲኪ and dry stool ካያችሁ ፋት ዳይጀሽን በሰውነታችሁ ውስጥ እየተካሄደ አይደለም ማለት ነው። ስለዚህ የስታቲን መድኃኒቶች ይህንን ያክል ሳይድ ኢፌክት አላቸው። ስለዚህ ኮሌስትሮልን በጣም አድርገን ማውገዝ አለብን። በፍጹም ያ እንዲሆን መፍቀድ የለብንም። የምንበላው ምግብ በስን ገብቶ ምንድነው የሚሰራው? በእጄ ቆርሼ ወደ አፌ የማስገባው ምግብ ውስጤ ገብቶ ምን እንደሚያደርግ ማወቅ አለብኝ። ምን አይነት ምግብ ነው? በጣም እኛ በተለይ አበሾች በጣም የለመድነው ነው። ክትፎ፣ ጥሬ ስጋ፣ አይብ፣ ቅቤ በጣም ነው የምንወደው። ግን ግራጁዋሊ ቀስ እያለ እየገደለን ያለው የኮሌስትሮል በሽታ ነው። ሀርት አታክ እስከሚደርስ ድረስ ሳናቀው የሚገለን ኮሌስትሮል ነው። ሶ እንከላከለው፣ እንጠንቀቅ፣ አመጋገባችንን እናስተካክል። ይሄ ስጋ፣ ቅቤ፣ አይብ፣ ወተት የመሳሰሉትን እንቀንስ። ኤክሰርሳይዝ እናድርግ፣ ዋክ እንሂድ። በቀን የተወሰነ ዲስታንስ ፈጠን ያለ ዋክ ብንሄድ በጣም ጠቃሚ ነው። እንግዲህ ሰውነታችንም ከፍ ያለ ወይት ያለን ካለንም ወይታችንን ማስተካከል፣ በአመጋገብ፣ በኤክሰርሳይዝ፣ መንገድ በመሄድ በጣም በእነዚህ መንገዶች ኮሌስትሮልን መከላከል እንችላለን። አልኮሆል ስንጠጣ ሊሚት እናድርግ። ምናጨስ ከሆነ እናቁም። ይህ ሁሉ ከተደረገ ራሳችንን ከገዛን ሰውነታችንን ከበሽታ እንከላከላለን፣ ጤናችንን እንጠብቃለን። ስለዚህ ስለ ኮሌስትሮል እንግዲህ ይሄ ነው ያለኝ። አስተያየት ኮሜንት ካላችሁ ጻፉልኝ።
በሚቀጥለው እንዴት ኮሌስትሮል ሀርት አታክ እንደሚያመጣ ይዤላችሁ እመጣለሁ። አመሰግናለሁ።